ሰላም ቤተሰብ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንጓዘው ወደ ጥበብ፣ የፋሽን፣ የፍቅርና የታሪክ ማዕከል ወደ ሆነችው ውብ አውሮፓዊ ሀገር የፈረንሳይ እንጓዛለን። ፈረንሳይ ስትባል በአእምሮአችን የሚመጣው የኤፌል ታወር፣ ምርጥ ክሬም ወይ ፋሽን ሊሆን ይችላል። ነገር ግን ከነዚህ በስተጀርባ ያሉ የፈረንሳይ ህዝቦች እውነተኛ አኗኗር ዘይቤ፣ የሚገርሙ ህጎችና ማህበራዊ እውነታዎች ምን ይመስላል? ዛሬ በዚህ ቪዲዮ ስለ ፈረንሳይ ሁሉ ነገር ከኤፌል ታወር ሚስጥሮች ጀምሮ እስከ ኪሊያን ሙባፔ እና እግር ኳስ ድረስ 7 አስገራሚ ነጥቦችን ደረጃ በደረጃ እንመለከታለን። ቪዲዮውን እስከ መጨረሻ ተከታተሉን፣ ምክንያቱም መጨረሻ ላይ ስለ ፈረንሳይ እግር ኳስ የምነግራችሁ እውነታ ያስገርማችኋልም ያስደስታችኋልም። ነጥብ 1 ላይ ስንመለከት ለፈረንሳይ ሰዎች ምግብ መብላት ዝም ብሎ ሆድን መሙላት ሳይሆን ትልቅ ጥበብና ማህበራዊ ስነ ስርዓት ነው የሚያዩት። የፈረንሳይ ምግብ ባህል በዩኔስኮ የማይዳሰስ የዓለም ቅርስ ተብሎ ተመዝግቧል። እዚህ ሀገር ምሳ ወይም ራት መብላት ሰዓታትን ሊወስድ ይችላል። ምክንያቱም ምግቦች ደረጃ በደረጃ ከመክፈቻው ከዋናው ምግብ ከተመረጡ አይቦችና ከጣፋጭ ኬኮች እንዲሁም ኩኪሶች ጋር እየተደሰቱ ነው የሚበሉት። ስለዚህ ብዙ ሰዓታትን ይፈጁበታል። በፈረንሳይ ብቻ ከ1500 በላይ የተለያዩ አይብ አይነቶች አሉ ይባላል። እኛ በቀጣይ ልናየው ይሆናል። ሁለተኛ ነጥብ ደግሞ ፈረንሳይ በዓለም ላይ የመጀመሪያዋ እጅግ አስገራሚ ሕግ ያወጣችው ሀገር ነች ይባላል። በፈረንሳይ ሕግ መሰረት ትልቅ ሱፐርማርኬት፣ በጣም ትልልቆች ሱፐርማርኬቶች፣ እንደዚህ የገበያ ማዕከሎች የተረፈ ወይም የአገልግሎቱ ጊዜው ሊያበቃ የኤክስፓየር ዴቱ ሊያበቃ የደረሰው የተቃረበው ምግብ በቆሻሻ መጣያ ውስጥ ወይም ጋርቤጅ ውስጥ መጣል በፍጹም አይችሉም፣ ይከለከላል። ይህንን ካደረጉ ትልቅ ቅጣት ይጠብቃቸዋል። ሱፐርማርኬቶች የተራረፉ ምግቦች በሙሉ ለበጎ አድራጎት ድርጅት ወይም ደግሞ ለምግብ ባንኮች በነፃ መስጠት የመስጠት ግዴታ አለባቸው። ይህ ህግ በሀገሪቱ ውስጥ የምግብ ብክነትን በእጅጉ ይቀንሰዋል። ምክንያቱም የተራረፉ ምግቦችን እነዚህ ኤክስፓየር ዴቶች ምናምን ለሚያስፈልጉ ዜጎች ስለሚሰጡ ይቀንስለታል ማለት ነው። ወደ ሶስተኛው ስንመጣ የፈረንሳይ ሰዎች የስራ ባህል እናገኛለን። ፈረንሳይ በዓለም ላይ የስራ ሰዓት ከሚያጥሩ ሀገራት አንዷ ነች፣ ወይም የሚያሳጥሩ ሰዓት በህግ የተደነገገው የስራ ሰዓት በሳምንት 35 ሰዓት ብቻ ነው። በሳምንት ውስጥ 35 ሰዓት፣ በእኛ ሀገር 24 ሰዓት፣ አንድ ቀን ከምናምን ነው የሚፈጀው ማለት ነው። ቢያንስ 2 ቀን ብላችሁ ውሰዱት። ከዚህ በላይ በፈረንሳይ የመላቀቅ መብት ወይም ደግሞ ራይት ቱ ዲስኮኔክት የሚባል ህግ አለ። ይህ ማለት ለአንድ ሰራተኛ የስራ ሰዓቱ ካለቀ በኋላ ለምሳሌ ማታ ወይም ቅዳሜና እሁድ ከስራ አስኪያጁ የሚላኩለትን ኢሜሎች ወይም ስልኮች አለመመለስ ይችላል፣ ወይም ደግሞ የመመለስ ግዴታ የለበትም። ህዝቡ ለእረፍት፣ ለቤተሰብ እና ለግል ህይወቱ ትልቅ ቦታ ይሰጣል። ይህ ማለት በፈረንሳይ 35 ሰዓት ስለሚሰሩ በሳምንት ለቤተሰቦቻቸው እንዲሁም ደግሞ እረፍት የማድረግ ልምድ አላቸው፣ እንዲሁም ደግሞ ይችላሉ። አራተኛ ነጥብ ማህበራዊ ግንኙነታቸውን ነው የምናየው። ፈረንሳይ ውስጥ ሰዎችን ሰላም ለማለት እጅግ መጨባበጥ ብቻ በቂ አይደለም። ላቢዙ የሚባል የጉንጭ ለጉንጭ መሳሳም ባህል አላቸው። ልክ እንደኛ ሀገር አሁን ለምሳሌ ሴቶች ጉንጭ ለጉንጭ ይባባላሉ አይደል? የሚገርመው ግን እንደየቀጠና ወይም እንደ ከተማው የሚሳሳሙት ወይም ደግሞ የመሳም ብዛት ይለያያል። በፓሪስ ውስጥ ማለት ነው። በፓሪስ ውስጥ አብዛኛውን ጊዜ 2 ጊዜ ሲሳሳሙ፣ በሌሎች የፈረንሳይ ክፍሎች ግን እስከ 3 ወይም 4 ጊዜ ጉንጭ ለጉንጭ መነካካት ሰላምታ ይለዋወጣሉ። ይህ የቅርብ ጓደኝነትና አክብሮትን መገለጫ ነው ብሎ ይወስዱታል በእነሱ። አምስተኛ ነጥብ የፈረንሳይ ህዝቦች በባህላቸውና በቋንቋቸው እጅግ በጣም ይኮራሉ። በቃ ኩሩ ናቸው። ወደ ፈረንሳይ በተለያዩ ከፓሪስ ውጭ ወደ አውራጃቸው ከተጓዙ የፈረንሳይኛ ወይም ፈረንሳይኛ መናገር ትልቅ ዋጋ አለው። ሪስፔክት ይሰጠዋል ማለት ነው። ሰዎቹ የእንግሊዘኛ ቋንቋ ቢያውቁም እንኳ በመጀመሪያ በፈረንሳይኛ
ቦንዙር ማለት አለባቸው። ያው ቦንዙር ብለው ካልጀመሩ በመስተንግዶ ላይ ፈገግታ እንዲህ ላያሳያችሁ ወይ በቃ ኩስትር ይሉባቸዋል። የራሳቸው ማንነትን ቋንቋ ማስቀደም የዘመናት ታሪካዊ ኩራታቸው አካል ነው እየተባለ ይወስዱታል። ስድስተኛ ነጥብ የፈረንሳይ መለያ ስለሆነው ስለ ኤፌል ታወር ነው። ይህ ታወር በአመቱ በሚሊዮን የሚቆጠሩ ጎብኚዎች የሚስብ የዓለማችን ድንቅ ህንፃ ነው። ነገር ግን የሚገርመው ነገር ኤፌል ታወር በሙቀት እና በቅዝቃዜ ምክንያት መጠኑ ይለዋወጣል። በክረምት ወቅት ብረቱ ስለሚኮማተር ታወሩ በ6 ኢንች አካባቢ ያጥራል። በበጋ ወቅት ደግሞ ብረቱ ስለሚለጠጥ በ6 ኢንች ያህል ይረዝማል። ከዚህም በላይ ማታ ማታ የሚያበራውን የኤፌል ታወር ፎቶ ወይም ቪዲዮ አንስቶ ለንግድ ስራ መጠቀም በፈረንሳይ ህግ መሰረት የቅጂ መብት ወይም ኮፒራይት ጥሰት እንደሆነ ያውቃሉ ወይም ደግሞ ህዝቦቹ ይረዳሉ። ሰባተኛ ነጥብ የፈረንሳይ እግር ኳስ እብደትና የኪሊያን ምባፔ ግዛት። ፈረንሳይ የዓለም ዋንጫን ያነሳችና ለዓለም ድንቅ ተጫዋቾች ያበረከተች የእግር ኳስ ሀገር ነች። ልክ እንደ ኦስማን ዴምቤሌ፣ እንደ ቸርኬ፣ የአርሰናል ተጫዋች ሳሊባ እነዚህን እና ኪሊያን ምባፔ እና በርካታ የእግር ኳስ ተጫዋቾችን አበርክታለች። በአሁኑ ሰዓት ደግሞ የሀገሪቱ ኩራትና የዓለም እግር ኳስ ንጉስ የሆነው ኪሊያን ምባፔ ነው። ምባፔ በፈረንሳይ ውስጥ ከእግር ኳስ ተጫዋችነት ባለፈ እንደ ትልቅ ብሔራዊ ተምሳሌት ነው የሚታየው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሳይቀሩ ምባፔን በፈረንሳይ ክለብ እንዲቆይ በግል ጠይቀውት እንደነበረ ይታወሳል። የፈረንሳይ ታዳጊዎች ሁሉ እንደ ምባፔ ፈጣንና ስኬታማ ለመሆን ሌሊትም ቀንም በየሜዳው እግር ኳስ ያብዳሉ። ለማጠቃለል ያህል ፈረንሳይ በጥበብ፣ በታሪክ፣ በኤፌል ታወር ውበትና እግር ኳስ ድምቀት የተሞላች አስደናቂ ሀገር ነች። የዛሬው ቪዲዮ ይህንን ይመስል ነበር። ከነዚህ 7 እውነታዎች ውስጥ እናንተን ይበልጥ ያስገረማችሁ የትኛው ነው? የኤፌል ታወር በሙቀት መለጠጥ ወይስ ስለ ምባፔ ያለው እብደት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ ሌሎች እንዲደርስ ሼር ማድረጋችሁንና ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የት ሀገር ልውሰዳችሁ? የማንን ሀገር እውነተኛ ህይወት ማየት ትፈልጋላችሁ? እሱንም በኮሜንት ጻፉልኝ። እስከ ቀጣይ ቪዲዮ ድረስ መልካም ቆይታ።